ሰላም ጤና ይስጥልኝ። ካሳሁን ነኝ። ሰበር ዜና በአሜሪካ የሚኖሩ እና በፉድ ስታምፕ እና በስናፕ ቤኔፊት ጥገኛ የሆኑ ከዚህ በኋላ ያንን እርዳታ ላያገኙ እንደሚችሉ የአሜሪካ መንግስት እያሳወቀ ነው። በተለይ ወደ ክሪስማስ አካባቢ ሲደርሱ ምናልባት የሚልሱት የሚቀምሱት ሊያጡ እንደሚችሉ እየተነገረ ነው። የአሜሪካ መንግስት በዋነኛነት የሚለው ለዚህ የሚሆን ባጀት የለኝም እያለ ነው። እንግዲህ በሚሊዮን የሚቆጠሩ በአሜሪካ ውስጥ የሚኖሩ ዜጎች ከዚህ በኋላ የፉድ ስታምፕ እና የስናፕ ቤኔፊት ተጠቃሚ ሊሆኑ አይችሉም ማለት ነው። እንደዛ ካልሆነ እንዴት ሊሆኑ ነው? ጾማቸውን ሊያድሩ ነው? ይሄ በጣም አጠያያቂ ነገር ነው እና የትራምፕ አስተዳደር ግን በጀቴን ጨርሻለሁ፣ ከዚህ በኋላ ለፉድ ስታምፕ እና ለስናፕ ቤኔፊት በጀት የለኝም አልመደብም እያለ ነው። በተረፈ እንግዲህ ሁለተኛው ዜና የተኩስ አቁም ስምምነት በእስራኤል እና በፓለስታይን መካከል ተካሂዷል። ግን ይህ ምን ያህል እውነት ነው? ይህን ከማየታችን በፊት በተዛማጅ አንድ ልገልጽ እንፈልገው ነገር አለ። ባለፉት 2 ሳምንታት ዩኬ፣ ካናዳ፣ ፍራንስ ለፓለስታይን እውቅና ሰጥተዋል። እንደውም ፍራንስ ፓለስታይን ውስጥ ኤምባሲ ከፍታለሁ ብላለች። ቤልጂየምም ያንን ለመከተል እያቆበቆበች ነው። የእስራኤል መንግስት ግን ለፓለስታይን የሀገርነት እውቅና አልሰጠም። ከዚህ በኋላ ኢቭን ኤምባሲ ቢከፈትም ዋስትና አይኖራቸውም ብሏል ማለት ነው። ይህ ምንድን ነው? ከ1988 ጀምሮ ቻይና እና ራሻ ለፓለስታይን እውቅና ሰጥተዋል። እንግዲህ እነዚህ ዩኬ፣ ካናዳ፣ አውስትራሊያ ምናምን የሚባሉ ሀገሮች ለሂውማን ራይት ለዲሞክራሲ ቫሊዩ እንሰጣለን፣ የሰው ልጅ የሚገለጽበት ዋነኛው ፒላር ነው ብለው ጮኸው የሚናገሩ ሀገሮች ፓለስታይን እንደዛ ሲጨፈጨፍና ከተማው ወደ ፍርስራሽነት ሲቀየር ለነሱ ያ ሰብአዊነት አይደለም፣ ሂውማን ራይት እዛ ላይ አይታይም ማለት ነው። በእርግጥ እነዚህ ሀገሮች እውቅና ቢሰጡ ምን ያህል ከልባቸው ነው? ያም ሆነ ይህ እስካሁን ድረስ ወደ 150 ሀገሮች ለፍልስጤም የሀገርነት እውቅና ሰጥተዋል። አሜሪካ ግን ከእስራኤል ጎን ሆና የፍልስጤምን እውቅና የሀገርነት እውቅና ለመስጠት አልፈለገችም። ያ ማለት ምንድን ነው? በዚህ የተኩስ ማቆም ስምምነቱ ላይ ዋነኛው አደራዳሪ አሜሪካ ነች። በቅርቡ እስራኤል ይህን የተኩስ ማቆም ስምምነትን ለመጣስ በጣም ከፍተኛ ሴራ አድርጋ ነበር። 2 የእስራኤል ወታደሮች ተገደሉ በሚል ከተኩስ ማቆሙ ስምምነት በኋላ ራፋ ላይ 20 ጊዜ የጀት ድብደባ የቦምብ ድብደባ አካሂዳለች። በጀት የተደገፈ በጣም ብዙ ሰዎች ሞተዋል። ሲስፋየሩን ለማቆም ለመጣስ በቂ ምክንያት ለመፍጠር እያሴረች ነበር። እነዚህ የእስራኤል የተገደሉት 2 ወታደሮች በራሱ በሞሳድ የተገደሉ እንጂ በሐማስ ወይም በሄዝቦላ አይደለም። ምክንያቱም ሲስፋየሩን ለማቆም እስራኤል በመሰረቱ የፍልስጤምና ሀገርነት ያልተቀበለች ሀገር ነች። አሜሪካንም ያልተቀበለች ሀገር ነች። ዋናው ነገር እስራኤል ጉዳይ አስፈጻሚ ትሆን እንጂ ጉዳዩን የሚያካሂዱት አሜሪካኖች ናቸው። የዓለም አሜሪካ ቡራኬ እስራኤል ምንም ነገር አታደርግም። እንግዲህ ስናየው ይሄ ጊዜያዊ የተኩስ ማቆም ስምምነቱ ዘላቂ ይሆናሉ አይሆንም። ሱኖር ሌተር ሲስፋየሩ ይቋረጥና እስራኤል ጦርነቱን ታካሂዳለች ማለት ነው። ሲጀመርም ይሄ ሲስፋየር የሚባለው የተኩስ ማቆም ስምምነት የተካሄደው ለእስራኤል ትንፋሽ መግዣ እንጂ ለፍልስጤሞች ታስቦ አይደለም። ምንም በእስራኤልና በአሜሪካ በኩል የተቀየረ ነገር የለም።
ፍልስጤሞችን አጥፍተው የፍልስጤምን ግዛት ለመያዝ ነው። በእጥፍ የሪሴትልመንት ፕሮግራም የሰፈራው ፕሮግራም እስራኤላውያኖች እያካሄዱት ነው። ከተኩስ ማቆም ስምምነቱ በኋላ በእጥፍ በራፋ ላይም በተለያዩ ቦታ በፍልስጤም ግዛቶች ላይ እና ይህን ሁሉ ስንመለከት እንግዲህ የተካሄደ ያለው የጦር ማቆም ስምምነት የተኩስ ማቆም ስምምነት ለእስራኤል በፍልስጤሞች ላይ ተኩስ መቀጠል ተብሎ ነው እንደ ትርጉም የሚወስዱት እንጂ ተኩስ ማቆም አይደለም። አሜሪካም የእስራኤል ባካፕ ስለሆነች ይሄ ነገር እውነተኛ የተኩስ ማቆም ስምምነት ይሆናል ብዬ እኔ በግሌ አላምንም። ያ ካልሆነ ምን ይሆናል ነው ለሶስተኛው ዓለም ጦርነት መነሻ ዋነኛው ምክንያት ከዚህ በኋላ የፍልስጤምና የእስራኤል ጦርነት ነው ማለት ነው። ለዛሬ ያለኝ ሪፖርቴ ነው። አመሰግናለሁ።